የጥንቷ ጣሊያን የንጉሳውያን መፈንጫ የታሪክ ማህደር ዛሬ ላይ ሆነን ወደ ኋላ ስንመለከት በአመድ ተሸፍኖ የቀረውን የሰው ልጅ ትንፋሽም እናገኛለን። ይቺ ከተማ ፖምፔ ትባላለች። የቬሱዊየስ እሳተ ገሞራ ጉሩምሩምታ ሳይጀመር በፊት ሕይወት እዚህ ሰፈር ልክ እንደ ወይን ጠጅም ትቀዳ ነበር። ዛሬ የምተርክላችሁ ስለ መቃብር አይደለም፣ ስለ ኖረች፣ ስለ ሳቀች፣ ስለ ተወደደችና ስለ ተዋበች ከተማ እንጂ። የፖምፔ ሴቶች በምን አይነት ድብቅ የውበት ጥበብን ዓለምን ያስደምማሉ። በሰፈሮቿ ውስጥ የሚደረጉት እና ለኛ እንደ ነውር የሚታዩት ለነሱ ግን በረከት የሆነላቸው እነዚያ አስገራሚ ልምዶችስ ምንድናቸው? በዛች የጥፋት ቀን ፍቅረኞች በመጨረሻው ሰከንድስ ምን እየሰሩ አመድ ውስጥ ቀሩ? ከሁሉም በላይ ደግሞ የሰው ልጅ ታሪክ ትልቁን ትምህርት የሰጠችው ይቺ ከተማ ዛሬም ድረስ በድንጋይ ውስጥ ሆና የምታስተላልፈው የአስለቃሽ መልእክትስ ምንድነው? ከጥንቷ ጣሊያን የቅንጦት ኑሮ እስከ ግላዲያተር ደም አፋሳሽ ውድድር፣ ከኤውማኪያ ታላቅ ዝና እስከ ስካውረስ የንግድ ተንኮል ሁሉንም ሚስጥሮች አንድ በአንድ እናወጣለን። ይህ በታሪክ መዝገብ ላይ በደምና በአመድ የተጻፈ እጅግ አጓጊና ልብ ሰባሪ የፖምፔ ታሪክ ነው። ከታሪኩ ጋር እኔም ቴዎድሮስ ተሾመ አብሬያችሁ ቆያለሁ። እስከ መጨረሻው አብራችሁን ቆዩ። ፖምፔ የተቆረቆረችው በስድስተኛው ክፍለ ዘመን ቅድመ ልደትም ነበር በኦስካን ህዝቦች እጅ። ከዚያም የሮማውያን መዳፍም ስር ወደቀች። 170 ሄክታር መሬት ላይም የተዘረጋች የውበት ማማ፣ በሰባት ትልልቅ በሮችም የታጠረች 8 መንገዶችም ያሏት። የዕድሜዋ ብዛት፣ የታሪኳ ርዝመት በድንጋይ ላይ የተጻፈ ግጥምም ይመስላል። ከተማዋ ስትመሰረት ለንግድና ለደስታ ተብላም ነበር። ከባህር ዳርቻው የሚነፍሰውም አየር የሀብታሞችን ልብ ይሰቅላል። ሰፈሮቿ በስርዓትም የተከፋፈሉም ናቸው። ሬጂዮ የሚባሉ 9 መንደሮች፣ እያንዳንዱ ሰፈር የራሱ ሽታም አለው፣ የራሱ ድምፅም አለው። ሀብታሞች በሰሜኑ በኩል በእብነበረድ በተለበጡ ቤቶችም ይንቀባረራሉ። ድሆችና ነጋዴዎች ደግሞ በመሃል ከተማው የንግድ ግርግር ውስጥም ይዋኛሉ። ፖምፔ ውስጥ አንድ አስቂኝ ልማድ አላቸው። እድል ፍለጋ የሚደረግ ግርግር። በየቤቱ በር ላይ በየመንገዱ ላይም የወንድ ልጅ ብልት ቅርጽ ያላቸው ምስሎችም በግልጽ ይታያሉ። ለኛ ነውር፣ ለነሱ ግን በረከት ነው። ክፉ ዓይን የሚከላከል በረከትን የሚጠራ ምልክት ተደርጎም ይታመናል። እንግዳ ሆናችሁ ብትሄዱ ይህንን ምልክት ተከትላችሁ ዳቦ ቤት ወይም መጠጥ ቤት ልትደርሱ ትችላላችሁ። ልክ እንዳሁኑ ዘመን የጎግል ካርታ ማለት ነው። የፖምፔ ሴቶች ውበታቸው በጣሊያን ምድርም የታወቀ ነው። ረጅምና ቀጠን ያሉ፣ ፀጉራቸውን በተወሳሰበ ጥበብ የሚሰሩ፣ ፊታቸውን በኖራና በተለያዩ ማዕድናትም የሚቀቡ። የፖምፔ ሴት ማለት በሐር ጨርቅ የተጠቀለለች የጥበብ ሥራ ናት። ወንዶቹም ቢሆኑ ከጥንካሬያቸው በላይ ለውበታቸው ይጨነቃሉ። በየቀኑ የሕዝብ መታጠቢያ ቤቶች ውስጥም ሰዓታትን ያሳልፋሉ። እርስ በርስ መታሸት፣ ሽቶ መቀባት፣ ስለ ፖለቲካ ማውራት። የፖምፔ ወንድ የሰውነት ቅርጹን ለመጠበቅ የጂምናዚየም ውስጥም የሚለፉ ስፖርተኞችም ናቸው። እዚህ ከተማ ውስጥ ጋብቻ የውል ስምምነትም ነው። ፍቅር አለ፣ ግን ጥቅምና ስም ይቀድማል። አንዲት ሴት ስታገባ ፊቷን በቢጫ መጋረጃም ትሸፍናለች። ፍላሜም ይሉታል። ልክ እንደ እሳት ነበልባል የሚቀላ ይህ መጋረጃ የቤት እመቤትነትን የክብሯን መለኪያ የሚያሳይ ምልክትም ነው። ባልየው ደግሞ የሚስቱን ደህንነት ለመጠበቅም በአማልክቱ ፊትም ይምላል። ነገር ግን ፖምፔ ውስጥ ወንዶች ከሚስቶቻቸው ውጪ በሌላ ሴት ቢታዩም እንደ ነውር አይቆጠርም። ይልቁንም የሚስቱ መሃንነት ወይም ድክመት ተደርጎ ይወሰዳል። ነውር የሚባለው ሌላ ነው። ለምሳሌ አንድ የሮማውያን ባለስልጣን በሕዝብ ፊት ራቁታቸውን ቢታጠቡ ወይም ክብሩን የሚያዋርድ ሥራ ቢሰራ ከከተማው እስከ መባረር የሚደርስም ቅጣት ይጠብቀዋል። ፖምፔ ትልቅ ከተማ ናት፣ ግን ትንሽ ወሬ አትችልም። የአንዱ ጉድ በ30 ደቂቃ ውስጥም ከተማዋን ያዳርሳታል። በየግድግዳው ላይ የሚጻፉ የግጥም ስድቦች የአንዱን ስም ለማጥፋት በቂ መሳሪያዎችም ናቸው። ምግባቸውስ የፖምፔ ነፍስ ያለው ምግቧ ውስጥ ነው ይባላል። ጋሩም የሚባል ልዩ መረቅ አላቸው።
ከዓሳ ሆድ ዕቃ የሚሰራ ለወራት ፀሐይ ላይ ተቀምጦ የሚበሰብስ ሽታው ያዞራል። ጣዕሙ ግን አንደኛ ነው። ይህን መረቅ በየምግቡ ላይ ካላፈሰሱ እንደ ተራቡ ይቆጠራሉ። ዳቦ ቤቶቻቸው በቀን በሺዎች የሚቆጠሩ ዳቦዎችን ይጋግራሉ። ያኔ የተቀበረው ዳቦ ዛሬ ድረስ በቁም ተገኝቶ ዓለምን ያስደንቃል። ፖምፔ የድንጋይ ክምር ብቻ አይደለችም፣ የሥጋና የደም ውጤትም ናት። በየመንገዶቿ ላይ የሚንሸራሸሩ ሰዎች የራሳቸው ታሪክ፣ የራሳቸው ኩራት አላቸው። በዚች ከተማ ውስጥም ስም ማለት ከወርቅ በላይ የሚከበር ሀብት ነው። እስኪ ደግሞ ስለ ተጽዕኖ ፈጣሪዎቿ ኤማኩያን ስለምትባለዋም እንዲህ እንበል። የፖምፔ ንግሥት ባትባልም ከተማዋን በእጇ ትሽከረከራለች። እጅግ ባለጸጋም ናት። በከተማዋ እምብርት ላይ ትልቅና ማራኪ ሕንጻም ትገነባለች። ይህ ሕንጻ ለጨርቃ ጨርቅ ነጋዴዎችም መናኸሪያ ነው። ኤማኪያ በወንዶች ዓለም ውስጥ የራሷን መንግሥት የመሠረተች ብርቱ ሴት ናት። ዛሬ ድረስ የቆመው ሐውልቷ ለፖምፔ ሴቶች ያላትን ክብርም ይናገራል። ሌላኛው ደግሞ አውለስ ኢምብሩሸንስ ስካውረስ ይባላል። እሱ የፖምፔ የንግድ ንጉሥም ነው። ጋሩም የተባለው የዓሣ መረቅም የሀብቱ ምንጭ ነው። የፖምፔ 30 በመቶ የሚሆነውም የዓሣ መረቅ ገበያ የሚቆጣጠረውም እሱ ነው። በቤቱ ወለል ላይ በሞዛይክ ጥበብም የዓሣ መረቅ ማሰሮችም ያስቀርጻል። የስካውረስ ምርጥ ግሩም የሚባለው ጽሑፍም አለበት። ሀብትና ዝናን እንዲህ ያዋሃዱ መኖር የፖምፔ ሰዎች ልዩ ጥበባቸውም ነው። ወደ ከተማዋ አምፊቲያትር እንውረድ። እዚያ ቦታ ደም ይፈሳል፣ ጩኸትም ያስተጋባል። ግላዲያተሮች የፖምፔ እውነተኛዎችም ጀግኖች ናቸው። እነዚህ ወንዶች ለሞት ይፋለማሉ፣ ለዝና ይሞታሉ። የሚገርመው ግን የከተማዋን ቆነጃጅቶችም በእነዚህ ደም አፋሳሽ ወንዶች ፍቅር ውስጥም መውደቃቸው ነው። በግድግዳዎቹ ላይ እንዲህ የሚሉ ጽሑፎችም ይነበባሉ። ሴሊደስ የሴቶች ልብ ሰባሪ፣ የግላዲያተር ላብ ለሴቶች ውበትም መድኃኒት ነው ተብሎ ይታመናል። አዎ የጀግኖቹን ላብ በትንንሽ ብልቃጥ እየተሰበሰበም እንደ ሽቶ የሚቀቡ ቆነጃጅቶችም እዚህ ሰፈር ሞልተዋል። ፖምፔ ውስጥ ነውር የሚባል ነገር ድንበሩ ይላላ ነው። ሉፓናር የሚባሉት ቤቶች የከተማዋ የጨለማ ጎኖችም ናቸው። በግድግዳዎቹ ላይ የሰው ልጅ የስሜት ጥማትም በግልጽ ተስሏል። ለሮማውያን ስሜት ማለት የተፈጥሮ ስጦታ እንጂ የህፍረት መከናነቢያም አይደለም። ነገር ግን ባዳን መጨቆን ወይም ለአማልክት የሚገባውን መስዋዕትነት አለመስጠትም ትልቅ ነውርም ነው። በፖምፔ በሰው ፊት መብላት እንደ ትልቅ ስድብ የሚቆጠርባቸው ጊዜያትም አሉ። መብላት የግል ምስጢር ነው፣ መታጠብ ግን የጋራ ደስታ ነው። ከተማዋ በ2000 ዓመታት ታሪክ ውስጥም ትመላለሳለች። ስፋቷ ሰፊ ቢሆንም በውስጧ የምትይዘው የሰው ቁጥርም ግን ከ20 ሺህ አይበልጥም። አንዳንዱ ሰው እርስ በርስ ይተዋወቃል። መንገዶቿ በጥንቃቄም የታጠሩ ናቸው። የዝናብ ውሃ መንገዱ እንዳያበላሸውም ከፍ ያሉ ድንጋዮች በየመንገዱ መሃልም ተቀምጠዋል። ሰዎች ልክ እንደ ዘመናዊ የሜዳ አህያም መሻገሪያ በድንጋዮች ላይ የዘለሉም ያልፋሉ። ነገር ግን ከዚህ ሁሉ ሳቅና ግርግር ጀርባም አንዲት ተራራ ትቆጣለች። ቬሱቪየስ ለዘመናት ዝም ያለችም ተራራ መተንፈስ ትጀምራለች። ከክርስቶስ ልደት በኋላ በ62 ዓመተ ምህረትም ምድሪቱ በኃይል ትናወጣለች። ቤቶች ይፈርሳሉ፣ ሐውልቶቿም ይወድቃሉ። ፖምፔም ትደነግጣለች። አማልክቱ ተቆጡ ይላሉ። ከተማዋን መልሰውም ይገነባሉ። የተሰበረውን ይጠግናሉ፣ የወደቀውን ያነሳሉ። የፖምፔ ሰዎች ተራራው እሳት እንደሚተፋም አያውቁም ነበር። ለእነርሱ ቬሱቪየስ ወይን የሚበቅልበትም ለምለም ኮረብታ ብቻ ናት። ይህ ስህተታቸውም ለዘላለም አመድ ውስጥ እንዲቀሩም አድርጓቸዋል። መሬቱ መናወጡን አላወቁም። የባህሩ ውሃ ወደ ኋላ ይሸሻል። አየሩ ይከብዳል። እንስሳት ይሸበራሉ። የፖምፔ ሰዎች ግን ለቀጣዩ በዓላቸው ዝግጅት ላይም ነበሩ። ለቀጣዩ ግብዣ፣ ለቀጣዩ ሰርግ። ሞት በደጃፋቸው ላይ ቆሞ እያለ እነሱ ግን ስለ ፍቅር ይዘፍናሉ። ይህ የፖምፔ መጨረሻም የደስታ ዘመን ነበር። ነሐሴ ወር 79 ዓመተ ምህረትም በፖምፔ ሰማይ ላይ ፀሐይ በደማቅ ሁኔታ ትወጣለች። ማንም ሰው ያቺ ፀሐይ ለመጨረሻ ጊዜ መውጣቷን እንደሆነ አይገምትም። ከተማዋ በወትሮ ግርግር ውስጥም ናት። ዳቦ ጋጋሪዎች ትኩስ ዳቦ ያወጣሉ። ቆነጃጅቶቹም በመስታወታቸው ፊታቸውን ይኳኳላሉ። ነጋዴዎች በገበያ መሃል ይጮኻሉ። ቀትር ላይ ግን ዓለም
ትገለበጣለች። ቬሱቪየስ ተራራ ለሁለት ይከፈላል። ድምፁ የሰማይ መደርመስ ይመስላል። ከተራራው አፍ ላይ ጥቁር ጢስ ወደ ሰማይ የሚወነጨፋል። የጥድ ዛፍ የሚመስል ግዙፍ ደመና የፖምፔን ሰማይ ይውጠዋል። ብርሃን ይጠፋል። ቀን ወደ ሌሊት ይቀየራል። ከሰማይ አመድ ይዘንባል፣ ድንጋይ ይዘንባል። የፖምፔ ሰዎች ግራ ይጋባሉ። አንዳንዶቹ ወደ ባህር ይሮጣሉ፣ አንዳንዶቹ ደግሞ አማልክቱን ለመለመን ወደ ቤተ መቅደስም ይሰበሰባሉ። ሮጦ ማምለጥ ግን አይቻልም። አመዱ የከበደ ጣሪያቸውን እየተጫነም ቤቶቹን ማፍረስ ይጀምራል። በዚህ ሰዓት ነው የሰው ልጅ እውነተኛ ማንነትም የሚታየው። አንዲት እናት ልጇን ከአመዱ ለመከላከልም በደረቷ ትታቀፋለች። መተንፈስ እስኪያቀታቸውም ድረስ እርስ በርስ ይተሳሰራሉ። ሁለት ፍቅረኛሞች እጃቸውን አጥብቀው ይያዛሉ። ሞት ሲመጣ አይናቸውን ላለማየትም ተቃቅፈው መሬት ላይ ይተኛሉ። ይህ ቅጽበት ለ1700 ዓመታትም በድንጋይ ተቀርጾ የሚቆይ ዘላለማዊ ስቃይ ይሆናል። ባለጸጋው እስካውረስ የወርቅ ሳንቲሞቹን ሰብስቦ ለማምለጥ ይሞክራል፣ ግን ወርቁ አያድነውም። ኤማውኪያ የገነባችው ውብ ሕንጻም በላይዋ ላይም ይፈርሳል። የፖምፔ ቆነጃጅቶች የውበት ፊታቸውም በጋዝና በአመድ ይሸፈናል። ትንፋሽ የሚያሳጥር መርዛማ አየር ከተማዋን ያፍናታል። ለ18 ሰዓት ያህል እሳተ ገሞራው ንጣፉን ያዘንባል። ፖምፔ በ6 ሜትር ጥልቀትም አመድ ውስጥ ትቀበራለች። ድምፅ ይጠፋል፣ ጩኸት ያቆማል። ከተማዋ ከነ ሕይወቷ ከነ ታሪኳ ከነ ነውሯና ከነ ክብሯ ከምድር ገጽም ትሰወራለች። ፖምፔ ትረሳለች። መሬቱ በላያቸው ላይ ይረጋል። ሰዎች በእርሻቸው ላይ ወይን ይተክላሉ። ከስራቸው የተቀበረችው ትልቅ ከተማም መኖሯን ማንም አያስተውልም። ከ17 ክፍለ ዘመናትም በኋላ አንድ ገበሬ ጉድጓድ ሲቆፍር ድንገት ጥንታዊ ድንጋይ ያገኛል። ፖምፔ ትነቃለች። ዓለም በአግራሞት ይመለከታታል። አመዱ እንደ መከላከያም ሆኖ ከተማዋን እንዳለች ጠብቆም ያቆያታል። የታገዱ ዳቦዎች፣ በግድግዳ ላይ የተጻፉ ግጥሞችም እና እነዚያ ምስኪን ሰዎች ዛሬ ፖምፔ ስትጎበኝ ድንጋይ ብቻ አይታይም፣ የሰው ልጅ የልብ ትርታ ይሰማል። እነዚያ በድንጋይ ተቀርጸው የቀሩ ሰዎችም ዛሬም ድረስ እያለቀሱ ይመስላሉ። የፖምፔ ዕድሜ ረጅም ነው፣ ግን ሕይወቷ በአንድ ጀንበር ተቀጥፏል። ከተማዋም ከመመስረቷ ጀምሮ በንግድና በደስታ ያሳለፈችውም ጊዜ በአንድ ተራራ ቁጣም ተደምስሷል። ይቺ ከተማ ትምህርት ናት፣ የሰው ልጅ ጥንካሬና ደካማነትን መገለጫ። ፖምፔ ዛሬም ድረስ በዝምታ ትናገራለች፣ ስለ ውበት፣ ስለ ፍቅር፣ ስለ ሞት አጭርነት። የፖምፔ ታሪክ እዚህ ላይ ያበቃል። ነገር ግን በአመድ ውስጥ የተቀበረውም ያ ትውፊት ለዘላለም በታሪክ መዝገብ ላይም በደመቀ ቀለም ይኖራል።